ወደ ቀደመ ህይወታቸው መመለስ የማይችሉት አሳዛኝ አርቲስቶች፣ ታዋቂ ሰዎች ለሰዎች አኗኗር እንደ ሞዴልነት የሚጠቀሱና በዙሪያቸው ብዙ የሚወዳቸው ሰዎች ያላቸው ናቸው። በዚሁ ምክንያትም የአርቲስቶች ሞት እንዲሁም ህመማቸው እንደ ትልቅ ርዕስ ተነስቶ በየሀገራቱ ይወራል። ታዲያ እኔም በዛሬው ቪዲዮ ዓለም ላይ በቁንጅናቸው እንዲሁም በአርቲስቲክ ብቃታቸው ሚሊዮኖችን ጉድ ያስባሉና ተጽዕኖ ፈጣሪ ሰዎች አሁን ያሉበትን አሳዛኝ ህይወት አስቃኛችኋለሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ስድስተኛ ብሩስ ዊልስ። ብሩስ ዊልስ በበርካታ ኢትዮጵያውያን የሚታወቅ ድንቅ የፊልም አርቲስት ነው። ይህ አርቲስት የተወለደው በ1955 ዓመተ ምህረት ሲሆን በዚህ ጊዜም የ70 ዓመት አዛውንት ነው። አርቲስቱ 5 ልጆች ያሉት ሲሆን ከ70 በላይ ፊልሞች ላይ መተወን ችሏል። በዚህም ብሩስ ዊልስ ከ3 ቢሊዮን ዶላር በላይ ሀብትን ማፍራት የቻለ ነው። አርቲስቱ በብዛት የሚሳተፈው የአክሽን ዘውግ ያላቸው ፊልሞች ላይ በመሆኑም ጥሩ የተባለ ተክለሰውነትን የተላበሰ ነው። ታዲያ ይህ አርቲስት በዚህ ጊዜ ከፊልም መጥፋቱ ብቻ ሳይሆን ህይወቱም ተመሰቃቅሎ ይገኛል። ብሩስ ዊልስ በዚህ ጊዜ ከሰዎች ጋር ማውራት በእጅጉ ይቸገራል። የማውራት ብቃቱን ሙሉ በሙሉ እያጣ ይገኛል። ይህ ብቻ ሳይሆን አርቲስቱ በመርሳት በሽታ በመጠቃቱ ቤተሰቦቹን እንኳን የማያስታውስበት ደረጃ ላይ ደርሷል። ከብዙ ማህበራዊ ህይወት ተገሎም ጊዜውን በቤቱ እያሳለፈ ይገኛል። አምስተኛ ሴሊን ዲዮን። ብዙዎቻችሁ ይህችን ዘፋኝ በታሪካዊው ፊልም ታይታኒክ ላይ ባቀነቀነችው ማይ ሃርት ዊል ጎ ኦን በሚለው ዘፈኗ ታውቋታላችሁ። ሴሊን ዲዮን ዓለም ላይ ተወዳጅ ዘፋኝና ባለሀብት ሴት ናት። በታሪኳ 200 ሚሊዮን የዘፈን ቅጂዎችን በመሸጥም ዓለምን ጉድ ማስባል የቻለች ሴት አርቲስት ናት። አሁን ላይ ሴሊን ዲዮን የ57 ዓመት ጎልማሳ ስትሆን 3 ልጆችንም ወልዳ አሳድጋለች። ይህች ሴት አሁን ላይ ከ1 ቢሊዮን ዶላር በላይ ሀብትን በማፍራትም ከሴት ቢሊዮነሮች መካከል አንዷ ለመሆን በቅታለች። ታዲያ ሴሊን ዲዮን በዚህ ጊዜ በገንዘብ እንኳን መመለስ የማይችል ነገር በህይወቷ ውስጥ ተከስቷል። እሱም ዓለም ላይ በጥቂት ሰዎች ላይ ብቻ የሚከሰት ስቲፍ ፐርሰን ሲንድረም ነው። ይህ ነገር የሚከሰተው በሽታ የሚከላከለው የሰውነታችን ክፍል የራሳችንን ሴሎች እያጠቃ መግደል ሲጀምር ነው። ታዲያ አርቲስቷም በዚህ በሽታ በመጠቃቷ ከሰውነት ተራ ልትወጣ ችላለች። እሱ ብቻ ሳይሆን በሽታው በጥንቾች ላይ በሚፈጥረው ከባድ ህመም ምክንያት አርቲስቷ ቤቷ እስር ቤት ሆኖባት ተቀምጣለች። ሴሊን ዲዮን ራሷም ህይወት እንደጨለመችባት ትናገራለች። ብዙዎችም በዚህ ነገር አዝነዋል። አራተኛ ክሪስቲና። በአሜሪካ የፊልም ታሪክ ውስጥ ትልቅ አሻራን ካሳረፉ ሰዎች መካከል ክሪስቲና በዋናነት ትጠቀሳለች። በተለይም በ2000 አካባቢ መልከ መልካሙ አርቲስት የትወና ብቃቷን ዓለም ላይ በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። ማስመስከር ችላለች። የአርቲስቷ እናት ዘፋኝና ታዋቂ ተዋናይ ስለነበረችም ወደ ትወናው ለመግባት ብዙም አልተቸገረችም። በህይወቷም ከ34 የሚበልጡ ፊልሞች ላይ ተሳትፋለች። በዚህም ከ25 ሚሊዮን ዶላር በላይ ገንዘብን ማፍራት ትችላለች። የአንድ ልጅ እናት የሆነችው ክሪስቲና አሁን ላይ ያ ሁሉ ነገር ቀርቶ ለመራመድ የምትቸገር ሆናለች። ክሪስቲና ያለ ከዘራ መራመድ በጭራሽ አትችልም። ለዚህ ምክንያቱ ደግሞ በነርቫ ላይ የተከሰተው ትልቅ ጉዳት ነው። ጉዳቱ መታከም የማይችል እንደሆነና ቀሪ ዘመኗን በሙሉ በመደገፊያና በዊልቸር እንደምታሳልፍም ክሪስቲና ተናግራለች። ከጉዳቱ ጋር በተያያዘም ክሪስቲና እይታዋ እየደበዘዘ መሄዱም አሳሳቢ እየሆነ መጥቷል። በርካቶችም ያቺ ውብ ሴት እንዲሆና በማየታቸው በእጅጉ ያዝናሉ። ሶስተኛ ማይክል ጄ ፎክስ። በሀገር አሜሪካ ታዋቂ ኮሜዲያንና አክተር የነበረ ነው። አርቲስቱ የተወለደው በ1961 ዓመተ ምህረት ሲሆን አሁን ላይም የ64 ዓመት ጎልማሳ ነው። የአራት ልጆች አባት የሆነው ማይክል በመድረክ ላይ የኮሜዲ ስራው በበርካታ አሜሪካውያን ተወዳጅ ነው። በሰራቸው ስራዎችም ማይክል ከ65 ሚሊዮን ዶላር በላይ ሀብት ማፍራት ችሏል። ታዲያ ማይክል ከሚወደው ስራው ጋር የቆየው እስከ 30 ዓመቱ ብቻ ነበር። ምክንያቱም ይህ አርቲስት በድንገት ገና በወጣትነቱ ፓርክሎሲስ በተባለ በሽታ በመጠቃቱ ነው።
ይህ በሽታ የጭንቅላት ነርቮችን በማጥቃት ሰውነት የመንቀሳቀስ ክህሎቱን እንዲያጣ የሚያደርግ ነው። ታዲያ ገና በ30 ዓመቱ በዚህ በሽታ በመጠቃቱ ቀስ በቀስ እጁም እግሩም አልታዘዝ አሉት። በዚህ ሳያበቃም በበሽታው ምክንያት እጅና እግሩ ከቁጥጥር ውጭ በሆነ መንገድ እየተንቀጠቀጡ መብላትን ጨምሮ የዕለት ተዕለት ስራዎቹን ማከናወን እንዳይችል አድርገውታል። በዚህም አርቲስቱ አሳዛኝ ከተባሉ ሰዎች መካከል እንዲመደብ ሆኗል። ሁለተኛ አሪያና ግራንዴ። ቆንጆዋ አሜሪካዊ ዘፋኝና ተዋናይ አሪያና ግራንዴ። አሪያና ለበርካታ ወንዶች እንደ ቁንጅና መለኪያ ሆና ቆይታለች። በ1993 የተወለደችው ይህች አርቲስት በዚህ ሰዓት የ32 ዓመት ወጣት ናት። አሪያና በ2019 ዓለም ላይ ተጽዕኖ ፈጣሪ ከተባሉ 100 ሰዎች መካከል አንዷ ለመሆን በቅታ ነበር። አሪያና ከ100 በላይ ዘፈኖችን የሰራች ሲሆን በዚህም ከ1 ቢሊዮን ዶላር በላይ ገንዘብን ማፍራት ችላለች። ወጣቷ እስካሁን አላገባችም፣ አልወለደችም። ስለ ወደፊት ህይወቷን ቢሆን በእርግጠኝነት መናገር አትችልም። አሪያና በ2008 ገና በ15 ዓመቷ እውቅናን ያተረፈች ሲሆን በሚሊዮን የሚቆጠሩ ወንዶች ደግሞ የውበቷ ተከታዮች ነበሩ። ታዲያ ይህች ዘፋኝ አሁን ላይ በሚያሳዝን መልኩ የነበራት ቁንጅና ከዚህ ወደዚህ ተለውጧል። ታዲያ ብዙዎች አሪያና የሰይጣን ማህበርን በመቀላቀሏ መልኳ ጠፍቷል ቢሉም በራሷ ገለጻና ዶክተሮቹ እንደሚሉት አሪያና ፒቲኤስዲ ወይንም ፖስት ትራውማቲክ ስትረስ ዲስኦርደር በተባለ በሽታ ተጠቅታለች። ይህም አርቲስቷን ሰውነቷ ጭምር እንዲቀንስና መልኳ ጠፍቶ ሌላ ሰው እንድትመስል አድርጓታል። አሁን ላይ አሪያና ከዘፈን ፊቷን ወደ ፊልም አዞራለች። ከበርካታ የሆሊውድ አክተሮች ጋርም ፊልሞቿን በመስራትና በማስመረቅ ላይ ትገኛለች። ቢሆንም በአሪያና መልክ መጥፋት ብዙዎች ይደነቃሉ። አንደኛ ጄደን ስሚዝ። የ27 ዓመቱ የታዋቂው አክተር ዊል ስሚዝ ልጅ ጄደን ስሚዝ ገና በልጅነቱ በሰራው ዘ ካራቴ ኪድ በተሰኘው ፊልም ተወዳጅነትን አትርፏል። ጄደን ከአባቱ ጋር ሳይቀር በርካታ ፊልሞች ላይ የተወነ ሲሆን በዚህም በልጅነቱ ከ200 ሚሊዮን ዶላር በላይ ሀብትን ማፍራት ችሎ ነበር። ታዲያ ጄደን በልጅነቱ ተወዳጅነትን ቢያተርፍም እያደገ ሲመጣ ባሳያቸው ለውጦችና ያልተገቡ ባህሪዎች ምክንያት በርካታ አድናቂዎቹ ተቆጥተዋል። ጄደን ስሚዝ ከዚህ ወደዚህ ነበር የተቀየረው። ይህ ክስተት የተፈጠረው በለንደን በነበረ ፋሽን ሾው ላይ ሲሆን ብዙዎቹም በተግባሩ አዝነዋል። የጄደን ስሚዝ ስራም በርካታ ደጋፊዎችን አሳዝኗል። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ